እነዚህ ምንድነት አላቸው በሰሩት ስራ ሲነዱ ይኖራሉ አለ። እኛን አየንና ደግሞ አለፍን። እንደተሰነጀ ደግሞ የማውቀው ሰውዬ በደርግ ጊዜ ነው የሞተ በራሱ ኃጢአት ነው። ሲጮህ ድምጡ የመሬቱ ድምጡ የምናውቀው ሰው ካገኘን ዘመድን ምን ባድ እንተያያለን፣ እንተዋወቃለን። ድምጡን ሰምቼ ስሄድ ስመለከተው ዙሪያውን ህንጣ ገደል ሆኖ ይለው መውጫ የሌለው ባህር ውስጥ እዚህ ድረስ ሞልቶ እስከ አንገቱ ድረስ ባህር ይወጣል። በዚህ አይወጣ ህንጣ ነው፣ በዚህ አይወጣ ህንጣ ነው። እዚህ ከግንባሩ ላይ ደግሞ የእሳቱ ጉንጉን አለ። ሽርም ማሰሪያው ሰንሰለቱ ያቦግቦግ እያለ እዚህ ላይ ታስሮበታል፣ ተጠምጥሞበታል። ይጮሃል። ጠጋ ብዬ ሳየው አየሁት። እኔም በዛ ሰዓት ብዙ አለቀስኩ። ነይ ያለኝቱ ነይ እልፍ ስንል ደግሞ እንደዚህ ከዚህ ይበልጣሉ። 3-4 ተራ ሆነው አንገታቸውን ደፍተው ተቀምጠዋል። ነበልባሉ ከወዴት ይውጣ ወደ ላይ ይውጣ አይታወቅም። እንዲህ ብሎ ለመሄድ ያንቀጠቅጣል። ሲፋጅ ረመጥ ነው እሳት። ሰውነታቸው ቅልጥ ነው። አንገታቸውን ደፍተው ተመልከቻቸዋል። ምንድነው ደግሞ ይሁን ህዝብ ተመልከቻቸዋል። ምንድነው ደግሞ እነዚህ ቁጭ ላይ የፈረዱት ፍርድ ቁጭ ላይ ይቃጠሉበታል። እነዚህ በጉቦ የሚፈርዱ በማዳላት በወገን የሚፈርዱ ገንዘባቸውን በወለድ የሚበሉ እነዚህ በቃ ቁጭ ላይ የፈረዱት ፍርድ ቁጭ ላይ ይቃጠሉበታል። ዘላለም ህይወታቸውን ይሉ